ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ለሰዓቱ ብለን የመራረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። እኛ የምናሰለጥነው መንግስት የመለመላቸውን ወጣቶች ነው ሲሉ ጄኔራል ፍስሐ ማንጁስ ወይም ደግሞ ፍስሐ ኪዳኑ ተናገሩ። በትግራይ ክልል ውስጥ ወጣቶች በግዳጅ ለውትድርና እየተመለመሉ መሆኑ በስፋት መገለጹ የሚታወቅ ሲሆን ጉዳዩን አስመልክቶም የትግራይ ክልል ጸጥታ ቢሮ ኃላፊ የሆኑት ጄኔራል ፍስሐ ኪዳኑ ምላሽ ሰጥቷል። ዝርዝር አለን። ይህ በእንዲህ ያለ የአሜሪካ ኤምባሲ ልዑክ በሚቀጥለው ሳምንት ወደ መቀሌ ሊያመራ መሆኑን ምንጮች ገልጸዋል። ተጨማሪ አለን። የአዲስ አበባ ከንቲባ አዳነች አቤቤ በተያዘው ክረምት በአዲስ አበባ ውስጥ ጎርፍ ቢያጋጥም ክፍለ ከተሞች ተጠያቂ እንደሚሆኑ ተናገሩ። መንግስት አሁን ያለውን የከተማ እድሳት አካሂዶ የክረምት ጎርፍ ሰው አጠቃ የሚል ነገር አይገባንም ሲሉ የተደመጡት ከንቲባዋ መንገዶች ሲሰሩ የታለፉ ቦታዎች ካሉ በአፋጣኝ መጠገን እንደሚያስፈልግ ተናግረዋል። ተጨማሪ አለን። የአውሮፓ የህግና የፍትህ ማዕከል ኢትዮጵያ ውስጥ እየተባባሰ ነው ያለውን ግድያ አስመልክቶ ለተባበሩት መንግስታት ድርጅት የዘር ፍጅት መከላከል ቢሮ ጥሪ ያቀረበ። ማዕከሉ በቅርቡ አርሲ ዞን አስኮ ወረዳ ኦርቶዶክስ ክርስቲያኖች መገደላቸውን፣ አብያተ ክርስቲያንም መቃጠላቸውን አመልክቷል። ዝርዝራለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት በግብጽ ላይ ከፍተኛ ችግር እያስከተለ መሆኑን በመጥቀስ ዋሽንግተን ለግብጽ ምላሽ ለመስጠት በሚደረገው ጥረት ውስጥ ዳግም ልትሳተፍ እንደምትችል ገልጸዋል። ተጨማሪ አለን። እኛ የምናሰለጥነው መንግስት የመለመላቸውን ወጣቶች ነው ሲሉ ጄኔራል ፍስሐ ኪዳኑ ወይም ደግሞ ፍስሐ ማንጁስ ተናገሩ። በትግራይ ክልል ውስጥ ወጣቶች በግዳጅ ለውትድርና እየተመለመሉ መሆኑ በስፋት መገለጹ ይታወቃል። ይህ ምልመላ እስከ ቤት ለቤት አፈሳ ድረስ ተጧጥፎ መቀጠሉን መረጃዎች ገልጸዋል። ስለ ጉዳዩ የትግራይ ክልል ሰላምና ጸጥታ ቢሮ ኃላፊ የሆኑት ጄኔራል ፍስሐ ኪዳኑ ወይም ደግሞ ፍስሐ ማንጁስ ከቢቢሲ ትግረኛ ተጠይቀው መልስ ሰጥቷል። በሰጡት ምላሻቸውም ስለተመለመሉ ወጣቶች በቢሮአቸው በኩል ወታደራዊ ስልጠና እየሰጡ መሆኑን አረጋግጧል። ጄኔራሉ ሲናገሩም የእኛ ስራ የሰራዊት ምልመላ አይደለም፣ እሱን አሁን ካለው መንግስት ጋር ተነጋገሩ ብለዋል። እኛ የምናሰለጥነው መንግስት የመለመላቸውን ወጣቶች ነው ሲሉም አክለዋል። የዜና ምንጩ እንደገለጸው ይህን የግዳጅ ወታደራዊ ምልመላውን እያከናወነ ያለው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ማዕከላዊ ኮማንድ ፖስት መሆኑን ገልጿል። ዶክተር ደብረጽዮንም ሆነ ምክትላቸው አቶ አማኑኤል አሰፋ በጉዳዩ ላይ መልስ እንዲሰጡ በተደጋጋሚ በስልክ ጥያቄ ማቅረቡን የጠቀሰው ቢቢሲ መልስ ግን ማግኘት እንዳልቻለ አስረድቷል። ዘገባው ጨምሮ እንዳለው አፈሳው ከሚደረግባቸው ቦታዎች መካከል የወርቅ ማዕድን ማውጫዎች ይገኙበታል ብሏል። የአውሮፓ የህግና የፍትህ ማዕከል ኢትዮጵያ ውስጥ እየተባባሰ ነው ያለውን ግድያ አስመልክቶ ለተባበሩት መንግስታት ድርጅት የዘር ፍጅት መከላከል ቢሮ ጥሪ አቀረበ። ማዕከሉ በቅርቡ አርሲ ዞን አስኮ ወረዳ በትንሹ 37 ኦርቶዶክስ ክርስቲያኖች መገደላቸውን፣ አብያተ ክርስቲያንም መቃጠላቸውን አመልክቷል። ማዕከሉ ባወጣው ማሳሰቢያው ኢትዮጵያ ውስጥ አጠቃላይ ምርጫ በሚካሄድበት ወቅት በአንድ ወገን ክርስቲያኖች ሟች ወገኖቻቸውን ይቀብሩ፣ በሺዎች የሚቆጠሩ ሲቪሎችም ከመኖሪያ ቀያቸው ይሰደዱ፣ ይፈናቀሉ እንደነበር ገልጿል። ግድያው ኦሮሚያ ክልል ውስጥ ክርስቲያኖች ላይ በተደጋጋሚ ከተፈጸመ ጥቃቶች በቅርቡ የተፈጸመ መሆኑን በማመልከትም ድርጊቱ በመላው ኢትዮጵያ በአማራ ህዝብ ላይ እየተደረገ ነው ያለውን ግፍና ጭካኔ የጨመረ ስጋት ነው ብሏል። የሁኔታውን መባባስ ምክንያት በማድረግም የአማራ ህዝብና በኢትዮጵያ ውስጥ ያሉ የክርስቲያን ማህበረሰቦች እያጋጠሟቸው ያሉ አደጋዎችን በተመለከተም የአውሮፓ የህግና የፍትህ ማዕከል አስቸኳይ አቤቱታውን ለተባበሩት መንግስታት ድርጅት የዘር ፍጅት መከላከል ቢሮ አቅርቧል። ማዕከሉ የኢትዮጵያ መንግስት ምርጫ በሚካሄድበት ዕለት በሸርካ ወረዳ 2 ዘመዳማቾች በጊዶ ቅድስት ማርያም ቤተክርስቲያን መቀበራቸውን የግለሰቦችን ስም በመጥቀስ ገልጿል። በዋዜማው ታጣቂዎች ወደ ቤታቸው መጣው ንብረቶቻቸውንና ከብቶቻቸውን ሰርቋል። የሰዎቹም አስክሬን ከቤታቸው 10 ኪሎ ሜትር ርቀት ላይ ሚታናጋዶ በተባለ ስፍራ መገኘቱንም አመልክቷል። ግንቦት 22ና 23 ቀን 2018 ዓ.ም ታጣቂዎች በኦሮሚያ ክልል ምስራቅ አርሲ ዞን ውስጥ ተዘዋውረው የኦርቶዶክስ ክርስቲያን ሲቪሎችን በቤታቸው በመንገድ ላይና ሲሸሹ መገደላቸውን ከአንድ ክፍለ ዘመን በላይ
የቆየውን የቅዱስ ገብርኤልን ቤተክርስቲያን ማቃጠላቸውን እንዲሁም የካራኩፍቴና መድኃኔዓለም ቤተክርስቲያንን ዘርፈው ማቃጠላቸውን ዘርዝሯል። የኦርቶዶክስ ክርስቲያን ቤተሰቦችን በመለየትም ቤቶቻቸውን በእሳት ማቃጠላቸውን ንብረቶችንም መዝረፋቸውንም ገልጿል። የአውሮፓ የህግና የፍትህ ማዕከል መግለጫ በተለያዩ ጊዜያት ጥቃት የተፈጸመባቸው ቦታዎች በዝርዝር በመጥቀስ የተፈጸሙ ድርጊቶችን ማስረጃ በማጣቀስ አቅርቧል። የአውሮፓ የህግና የፍትህ ማዕከል በሲቪል ክርስቲያኖችና አማራዎች ላይ ተከታታይነት ያለው ሲል የገለጸው ጥቃት በተባበሩት መንግስታት ድርጅት የዘር ፍጅት መከላከል ድንጋጌና በሮም ደንቦች አኳያ ብርቱ የህግ ጥያቄዎችን ያስነሳል ሲልም አክሏል። የአዲስ አበባ ከንቲባ አዳነች አቤቤ በተያዘው ክረምት በአዲስ አበባ ውስጥ ጎርፍ ቢያጋጥም ክፍለ ከተሞች ተጠያቂ እንደሚሆኑ ተናገሩ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በተያዘው ክረምት የጎርፍ አደጋዎች አጋጥመው ሰውና ንብረት ላይ ጉዳት ቢያደርሱ ከማንም በላይ ክፍለ ከተማዎች ተጠያቂ እንደሚሆኑ አስጠነቀቁ። ህዝብ ውስጥ ትውላላችሁ፣ ታድራላችሁ፣ ትሰራላችሁ ያሉት አዳነች ከማህበረሰቡ ጋር ተቀራርባችሁ ችግሩን ታውቃላችሁ፣ ዋና ማዕከል ሁሉንም ችግር ማወቅ አይጠበቅበትም ሲሉ ገልጸዋል። መንግስት አሁን ያለውን የከተማ እድሳት አካሂዶ የክረምት ጎርፍ ሰው አጠቃ የሚል ነገር አይገባንም ሲሉ የተደመጡት ከንቲባዋ መንገዶች ሲሰሩ የታለፉ ቦታዎች ካሉ በአፋጣኝ መጠገን እንደሚያስፈልግም ተናግረዋል። ክፍለ ከተሞች በበጎ ፈቃድ ስራዎች አዳዲስ የጎርፍ መውረጃ መተላለፊያዎችን መጠገን፣ አዲስ ካስፈለገም መገንባት የግድ መሆኑን አጽንኦት ሰጥተው አስምረውበታል። በተጨማሪም በማብራሪያቸው መንግስት የጀመራቸው ቤቶችን ለመጨረስ ማቀዱን፣ የጭቃ ቤቶች ግንባታ መቆሙን፣ ተጠግኖ ቁጥር ለማብዛት የሚደረገው አካሄድ እንደቀረም አስረድተዋል። ከዛ ይልቅ ክፍለ ከተሞች የተለያዩ በጎ ፈቃደኞችን በማስተባበር የበጎ ፈቃድ ቤቶች እንዴት ሊሰሩ እንደሚችሉ ማሰብ እንዳለባቸውም አሳስበዋል። የአሜሪካ ኤምባሲ ልዑክ በሚቀጥለው ሳምንት ወደ መቀሌ ሊያመራ መሆኑን ምንጮች ገልጸዋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ከፍተኛ ልዑካን ቡድን በሚቀጥለው ሳምንት ወደ መቀሌ ከተማ ያቀናል ተብሎ እንደሚጠበቅ ለጉዳዩ ቅርብ ከሆኑ ምንጮች ያገኘነው መረጃ ያመለክታል። ስለ ጉብኝቱ ዋና ዓላማ፣ ስለ ልዑካን ቡድኑ አባላት ማንነት እስካሁን በይፋ የተገለጸ ነገር ባይኖርም በመቀሌ ከህወሓት አመራሮች ጋር ይገናኛሉ ተብሎ ይጠበቃል። ይህ ጉዞ በህወሓትና በፌዴራል መንግስቱ መካከል እየተካረረ የመጣውን ውጥረት ለማርገብ ሊሆን እንደሚችልም ተገምቷል። የኢትዮጵያ ስም የጣማቸው ትራምፕ አሁንም ስለ ግድቡ እየለፈፉ ናቸው። በህዳሴው ግድብ ዙሪያ አወዛጋቢ ንግግር የሚያደርጉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በድጋሚ የግድቡን ጉዳይ አሁንም እናየዋለን፣ ለመፍታትም ጥረት እናደርጋለን ሲሉ ተደምጠዋል። በህዳሴ ግድብ ዙሪያ ድርድር ለማስጀመር ሁሉን ማቀዳቸውን እየተናገሩ ናቸው። በፈረንሳይ የቡድን ሰባት ጉባኤ ላይ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር የተገናኙት ትራምፕ የአባይ ግድብ ውዝግብንም በድጋሚ ይጀመራል ሲሉ ተደምጠዋል። ከሁለትዮሽ ውይይት በኋላ ከግብፁ ፕሬዝዳንት ከጓደኛዬ ጋር በመሆኔ ታላቅ ደስታ ይሰማኛል። እሳቸው በመላው ዓለም የተከበሩ ናቸው። ግንኙነታችንም በግል ደረጃ ለረጅም ጊዜ በጣም ጠንካራ ሆኖ ቆይቷል ሲሉም ተደምጠዋል። ከአልሲሲ ጋር ጥሩ ወዳጅነት እንዳላቸው የገለጹት ትራምፕ ህዳሴ ግድብ በኢትዮጵያ ነው የተገነባው በማለት ገልጸዋል። ግዙፍ ግድብ ሲሉ በጠሩት የህዳሴ ግድብ ላይ መፍትሄ የሚያመጣ ውይይት እናስጀምራለን ያሉት ፕሬዝዳንቱ የግድቡን ጉዳይ አሁንም እናየዋለን፣ ለመፍታትም ጥረት እናደርጋለን ሲሉ ገልጸዋል። በኢትዮጵያ የተገነባው ግድብ በግብጽ ላይ ከፍተኛ ችግር እያስከተለ ነው በማለትም የተለመደ ግጭት ቀስቃሽ ንግግር አድርገዋል። ትራምፕ ለአልሲሲ ሲናገሩ እውነቱን ማወቅ ከፈለጉ በኢትዮጵያ ጉዳይ ላይ በጣም ኢፍታዊ በሆነ መንገድ ነው የተያዛችሁት ብዬ አስባለሁ ሲሉም አነሳስተዋቸዋል።